የማትሉ ልጆች እዚሁ ላላችሁ እየተናገርኩ ያለው ምንድነው? አልጸጸትም አይቆጨኝም የሚለው የኛን ታሪክ አብረን የሰራነውን ታሪክ የነበረውን ጨቋኝና አፋኝ ስራን ለመለወጥ በሀገር ቤት ከቄሮ ጋር በውጭ ሀገር ከዲያስፖራው ማህበረሰብ ጋር የሰራነውን ታሪክ የነበረውን በደል እያየን ከማልቀስ ባለፈ አጥንተን ተመራምረን ተዘጋጅተን እቅድ አውጥተን በአነስተኛ መስዋዕትነት ታንክና ባንክ ይዘው ሲጎርሩ የነበሩትን ቦታ ሲያዙ ነው። አሁን ባለው ሁኔታ መንግስት መገልበጥ ፈልገው ነው፣ መንግስት ለመጣል ፈልገው ነው ብለው እየተንበበበቁ ነው። አላማችን መንግስት መገልበጥ አይደለም። እኛ መንግስት ገልብጠን አሳይተን ሰልችቶናል። ኦኬ አላማችን ባለፉት ሁለት ዓመት ተኩል ስንወተውታቸው በጆሮቸው ስንመክራቸው ስለምናቸው ስንማጸናቸው ፍራቻ ስለመሰላቸው ጆሮአቸውን ደፍነው ሀገርን ይዘው እየሄዱ ነው። እኛ እየወደቀ ያለ መንግስት ሀገርና ህዝብን እንዳይወድቅ ከወደቀ በራሱ ጊዜ ይወድቅ ሀገርን አፍርሶ በህዝባችን ስም እየነገረ የህዝባችን ስም ይዞ መቃብር እንዲገባ ላለመፍቀድ ነው እየተንቀሳቀስን ያለነው ማለት ነው። ይህ ስለሆነ ለሀገራችን ህዝቦች ያለኝ መልእክት ኢትዮጵያ በታሪኳ ታይቶ የማይታወቅ አደጋ ውስጥ ነው ያለችው። የኢኮኖሚው ችግር፣ በየቦታው ያለው ጦርነት፣ የመንግስት መልበስበስ ሀገሪቷን ወደ ከፍተኛ አደጋ እያደረሰ ስላለ እያልኩ ያለውን እያለን ያለነው we need to wake up። ህዝባችንና ሀገራችን ወደማይመለሱበት ከፍተኛ አደጋ ከመግባታቸው በፊት ድምፃችንን ከፍ አድርገን እየለመንናቸው እየተማጸንን ያለን ከፈጠራችኋት ብልጽግና የምትባል ደሴት የኢትዮጵያን ህዝብና የኢትዮጵያን ሀገር የማይመስል ደሴት ውጡና የኢትዮጵያን ህዝብ ኑሮ ተመልከቱት። ህዝቡ ወጥቶ አርሶ መግባት አልቻለም። ልጁን ትምህርት ላይ መላክ አልቻለም። ቤቱ ህፃናቱን መመገብ አልቻለም። ይህ ሁኔታ የሀገርን ቀጣይነት ለከፍተኛ አደጋ ያደረሰ ስለሆነ ሁሉም ተረባርቦ ወደ መለስ ያስፈልጋል። ለዚህ ትልቁ ድርሻ የመንግስት ሆኖ ሳለ መንግስት ግን አምራር ላይ ያሉት ሰዎች ግን ከቀን ወደ ቀን እየባሰባቸው ጥጋባቸው በአፍንጫቸው ሊወጣ ጫፍ ላይ የደረሰ ስለሆነ ያ ጥጋባቸው ወደ ማንመለስበት ኪሳራ ሀገራችንን ከማስገባቱ በፊት ተረባርበን ህዝባችንና ሀገራችንን ማዳን አለብን የሚል መልእክት ነው ያለው። በስፋት ምንም ዋይ በጉዳይ ይሆናል ወደ